ዱካክ ሲባል ዱካክ ቃሉ ከምን እንደሆነ ባላቅም ዱካክ ሲባል ሰምቻለሁ። እሱ ደግሞ እንደ ቅዠት አይነት ቢሆንም ግን ከቅዠት የተለየ ነው ማለት እንችላለን። ዱካክ ከ5 እስከ 20 ደቂቃዎች የሚከሰት ነው። ከዚህ ውጪ አይበልጥም። መጮህ አይችሉም። እንደሚታወቀው ላይ ናቸው። መጮህ አይችሉም፣ ግን ባይናቸው ነው የሚጮሁት። ይሄ እንግዲህ ዱካክ የሚባለው ነው። ባይናቸው ይጮሃሉ ማለት እርዳታ ይፈልጋሉ። በቃ እንዳይናገሩ አንደበታቸው ሁሉ ዝግትግት ይላል። ስለዚህ ማድረግ የሚችሉ ባይናቸው እርዳታ የመጠየቅ ነገር ነውና ባይናቸው የመጮህ አይነት ነው። ሲነቁ ግን የሚያስታውሱት የለም። በቃ ምንም እኮ እንዳየው አይሰማውም። ብቻ በቃ መረበሽ ውስጡ የሚያካስትና አንዳንዶች ግን በተለየ ሁኔታ እናስታውሳለን ይላሉ። አብዛኛውን ጊዜ በልጆች ነው፣ ግን አዋቂዎችም ይሄ ነገር ያጋጥማቸዋል የሚል ነው ጥናቱ። ግን ቢያንስ 5 ደቂቃ 10 ደቂቃ በጣም ከፍ ካለ 20 ደቂቃ ውስጥ ነውና ሰውየው ራሱ የሚሞት ሁሉ ይመስለዋል። ምክንያቱም አንደበት ሁሉ መተንፈስ ሁሉ መናገር ስለማይችል እዚህ ናይት ቴረር ውስጥ ስለሆነ ሚሞት ሁሉ በቃ እና አምላኩን ሁሉ አድነኛ አይነት ባይኑ ሁሉና ሰውም ካለ እና የመባተት አይነት በቃ ወይ ድምጽ የማውጣት አይነት ማውራት አይደለም ግን ድምጽ የማውጣት አይነት ይላልና ቀሌው ይሄ ናይት ቴረር ዱካክ አጋጥሞታል ምናምን ወይ ጠበሉ ሰዱት ይባላል። የተለመደ ነገር ነው። እንደዚህ ነገሮች ያጋጥማሉ። በአዋቂዎችም ጭምር